ሰላም ተመልካቾቼ እንዴት ናችሁ? ሁሉ ሰላም። በዛሬው ቪዲዮ እንግዲህ የኢትዮጵያ መንግስት ከመስከረም 2018 ጀምሮ ለመንግስት ሰራተኞች የደሞዝ ጭማሪ እንደሚያደርግ አሳውቆ ነበር። በዚህም መሰረት እንግዲህ ሰሞኑን የኢትዮጵያ ሲቪል ሰርቪስ ኮሚሽን አዲሱን የተጨመረውን የመንግስት ሰራተኞችን የደሞዝ ጭማሪ እርከን ይፋ አድርጓል። በዚህም መሰረት እንግዲህ አዲሱን ደሞዝ እና ነባሩን ደሞዝ እያነጻጸርን በእያንዳንዱ ደረጃ ምን ያክል ጭማሪ እንዳለ በደንብ የምናይ ነው የሚሆነው። ከዚህም በተጨማሪ ደግሞ በእያንዳንዱ ደረጃ የደሞዝ ግብርና ጡረታ ተቆርጦ የእያንዳንዱ ደረጃ ደሞዝ ተቆራርጦ ምን ያክል የተጣራ ደሞዝ ወደ መንግስት ሰራተኛው ኪስ እንደሚደርስ እዚሁ ኤክሴል ላይ እየሰራን የምናየው ነው የሚሆነው። እሺ ተመልካቾች እንግዲህ አሁን እንደምታዩት እዚህ ጋር እስከ 22 ደረጃዎች አሉ። እንግዲህ የመንግስት ሰራተኛው በ22 ደረጃዎች ተከፍሎ ነው እንግዲህ የሚስተናገደው ከደረጃ 1 እስከ 22 ማለት ነው። የደረጃ 1 እንደምትመለከቱ እንግዲህ ዝቅተኛ ደሞዝ ተከፋይ የሚባለው ደረጃ ነው። እዚህ ጋር እንግዲህ በመጀመሪያ ላይ 4760 ብር ይከፈል የነበረ ደሞዝ ነው መጀመሪያ ላይ እስካሁን ሲከፈል የነበረው ማለት ነው። ከመስከረም 2018 ጀምሮ ግን 1240 ብር ተጨምሮ አዲሱ ደሞዙ 6000 ይሆናል ማለት ነው። ደረጃ 2ንም እንደምታዩት የመጀመሪያው ነባሩ ደሞዝ 4929 ብር ነበረ። 1436 ብር መንግስት ጨምሮ አሁን 6365 ብር ሆኗል ማለት ነው። ደረጃ 3ንም 5104 የነበረው 1646 ተጨምሮ 6750 ብር ሆኗል። ደረጃ 4 ደግሞ 5283 ብር የነበረው በ1876 ብር ጭማሪ 7159 ብር ይሆናል ማለት ነው አዲሱ ደሞዝ። ደረጃ 5ም 5659 ብር የነበረው 1930 ብር በመጨመር 7589 ነው ማለት ነው። ደረጃ 6 6058 ብር የነበረው 1971 ብር በመጨመር 8029 ብር ሆኗል ማለት ነው። ደረጃ 7 6485 ብር የነበረው 1993 ብር ተጨምሮ 8478 ሆኗል። ደረጃ 8 ይሄ እንግዲህ ከተለያዩ የትምህርት ተቋማት በዲግሪ እየተመረቁ አዲስ የመንግስት ሰራተኞች ገና ሲቀጠሩ የሚከፈላቸው ደሞዝ ማለት ነው። ይሄ ደረጃ 8 እንግዲህ ከዚህ በፊት የነበረው 6940 ብር ነበር የነበረው 4560 ብር መንግስት ጨምሮ አሁን በአዲሱ አዲስ የዲግሪ ተመራቂ ወይም ደግሞ አዲስ ተቀጣሪ ወደ ተቋማት ሲገባ 11500 ብር ይከፈለዋል ማለት ነው። ደረጃ 9 7424 ብር የነበረው 5142 ብር ተጨምሮ 12566 ብር ሆኗል። ደረጃ 10 7934 ብር የነበረው 5798 ብር ተጨምሮ 13732 ብር ሆኗል። ደረጃ 11 8474 ብር የነበረው 6509 ብር በመጨመር 14983 ብር ሆኗል። ደረጃ 12 9047 ብር የነበረው 7301 ብር በመጨመር 16348 ብር ሆኗል። ደረጃ 13 9645 ብር የነበረው 8193 ብር ተጨምሮ 17838 ብር ሆኗል። ደረጃ 14 10600 ብር የነበረው 8864 ብር ተጨምሮ 19464 ብር ሆኗል። ደረጃ 15 11634 ብር የነበረው 9604 ብር ተጨምሮ 21238 ብር ሆኗል። ደረጃ 16 12765 ብር ነበረ 10408 ብር ተጨምሮ 23173 ብር ሆኗል። ደረጃ 17 13998 ብር ሆኖ የነበረ ሲሆን 11287 ተጨምሮ 25285 ብር ተጨምሯል በጭማሪው ማለት ነው። ደረጃ 18ም 15340 ብር የነበረው 12249 ብር ተጨምሮ 27589 ብር
ሆኗል ማለት ነው። ደረጃ 19 16738 ብር የነበረው ደሞዝ 13348 ብር ተጨምሮ 30086 ብር ሆኗል። ደረጃ 20 18226 ብር የነበረው 14583 ብር በመጨመር 32809 ብር ሆኗል ማለት ነው በአዲሱ ደሞዝ። ደረጃ 21 19820 ብር ነበረ 15958 ብር ተጨመረ 35778 ብር ሆነ ማለት ነው። አሁን የመጨረሻው ደረጃ 22 ማለት ነው 21491 ብር ነበር የነበረው 17509 ብር ተጨምሮ 39000 ብር ሆኗል ማለት ነው። እንግዲህ ከዚህ በመቀጠል የምንሄደው የደሞዝ ግብር ነው። ምን ያክል በእያንዳንዱ ደረጃ የመንግስት ሰራተኛው ምን ያክል የተጣራ ደሞዝ ያገኛል የሚለው የሚሰራ ነው የሚሆነው። እሺ የደሞዝ ግብር ካልኩሌት ለማድረግ እንግዲህ የምንሄደው እዚህ ጋር ነው። የደሞዝ ግብር ይላል እዚህ ጋር እኩል ይሆናል እንልና እኩል ይሆናል እንልና ኢፍ እንላለን። ከዛ በፊት ተመልካቾች እንግዲህ ይህንን የደሞዝ ግብር ካልኩሌት ለማድረግ ያው በቅርቡ መንግስት የአዲስ የደሞዝ ግብር ማሻሻያ ማድረጉ የሚታወቅ ነው። እዚህ ላይ እንደምታዩት አዲሱ የደሞዝ ግብር ይሄን ይመስላል። አዲሱ ደሞዝ እንግዲህ ከ2000 በታች 2000 እና ከዛ በታች ደሞዝ የሚበሉ የመንግስት ሰራተኞች ምንም ግብር እንደማይቆረጥባቸው ነው ያሳወቀው። ከ2001 ጀምሮ እስከ 4000 የሚበሉ ደግሞ ከ15% እና 15% ተሰብቶ ደግሞ 300 ብር ተቆራጫለች። ሙሉ 15% አይደለም የሚቆረጥባቸው ማለት ነው። ከ4001 ብር እስከ 7000 የሚከፈላቸው ደግሞ 20% የደሞዛቸውን 20% ይቆረጥና 500 ብር ተቀናሽ አለ ማለት ነው። ከ7001 እስከ 10000 የሚከፈላቸው ደግሞ 25% ተቆርጦባቸው 850 ብር ተቀናሽ አለች ማለት ነው። ከ10001 እስከ 14000 የሚከፈላቸው 30% የደሞዛቸውን ግብር ይቀነስና ከ30%ቱ ግብር ውስጥ 1350 ብር ተቀናሽ አለች ማለት ነው። ከ14000 በላይ ያሉት የመጨረሻው ጣራ 35% ነው የሚቆረጥባቸው ግብር። ከዛ ከተቆረጠባቸው ግብር ውስጥ 2050 ብር ተቀናሽ ትሆናለች ማለት ነው። ስለዚህ የደሞዝ ግብሩን ካልኩሌት የምናደርገው በዚህ መሰረት ነው የሚሆነው፣ በአዲሱ ግብር መሰረት ማለት ነው። እሺ እንደምታዩት እንግዲህ እዚህ ጋር ኢፍ ብለን ጀምረናል። ብራኬትን ከፍትና አሁን የደሞዝ ግብር የሚሰላው በአዲሱ ደሞዝ ስለሆነ አዲሱ ደሞዝ ደግሞ አሁን የመጀመሪያውን የደረጃ 1 ስለምናሰላ እዚህ ጋር 6000 ብር ነው የምናሰላው። አዲሱ ደሞዝ 6000 ስለሆነ ማለት ነው። ስለዚህ 6000 ማለት በዚህ በኮለምና በሮ ስንመጣ h4 ማለት ነው። እዚህ ጋር h ስትመጡ በዚህ ጋር ይመጣል h ይሆናል። በዚህ ጋር ደግሞ 4 ይሆናል። ስለዚህ h4 ይሆናል ማለት ነው። h4 ማለት 6000 ማለት ነው። እዚህ ጋር h4 ብለን ስንጽፍ እዚህ ጋር ምልክቱን ራሱ ያከብልናል ማለት ነው። if h4 less than or equal to 2000 እንለዋለን ማለት ነው። ያው እዚህ በአዲሱ የደሞዝ ግብር መሰረት ከ2000 በታች ያው ዜሮ ነው ግብር። ስለዚህ ከዚህ እንጀምርና if h4 ያ ማለት 6000 less than or equal to 2000 ከሆነ ይልና ኮማ እናረጋለን 0 እንለዋለን። 0 ያ ማለት ግብሩ የለም ማለት ነው። ኮማ ታረጋላችሁ። አሁንም if እንልና ብራኬት እንከፍታለን። ብራኬትን ከፍትና አሁንም አዲሱን ደሞዝ ስለሆነ h4 ነው የምንለው። h4 less than or equal to 4000 እንለዋለን ማለት ነው። ምክንያቱም ከ4000 በታች ያሉት በ15% ስለሚቆረጥባቸው ማለት ነው። ኮማ እናደርግና አሁን ከ2001 እስከ 4000 የሚበሉ መንግስት ሰራተኞች 15% ስለሚቆረጥባቸው የግድ እዚህ ጋር 0 አንለውም። ምንድነው የምንለው?
የደሞዛቸውን ያ ማለት ኤች4 ማለት ነው። ደሞዛቸው ሲባዛ በ15% እንለዋለን። የደሞዛቸውን 15% ብቻ ሙሉ አይደለም የሚቆረጥባቸው፣ ተቀናሽ ገንዘብ አለ እዚህ ጋር ከአዲሱ ግብር እንዳየ ነው። ሲቀነስ እንልና 300 ብር ይሆናል። እዛ ኮማ እንላለን። አሁንም ኢፍ እንልና ብራኬት እንከፍታለን። አሁን ደግሞ የዚህኛውን ከ7000 በላይ ያሉትን እናሰላለን ማለት ነው። እስከ 7000 ያሉት እስከ 7000 ያሉትን። ስለዚህ ኢፍ ኤች4 ለዛን ኢኳል ቱ 7000 እንለዋለን ማለት ነው። ኮማ እናረግና የደሞዛቸውን ስንት ፐርሰንት? 20% ማለት ነው። ተቀናሹ ስንት ነው? 500 ብር። እዛ ኮማ እናረጋለን። እሺ እዚጋ ኢፍ እንላለን። አሁንም ብራኬት እንከፍታለን። ኤች4 ለዛን ኢኳል ቱ 10000 ኮማ እዚህ ጋር እንደምታዩት 30% ነው የሚሆነው። ከ10000 በታች ያሉት አይደለ ኤች4 ለዛ ነው ኢኳል ቱ 10000 አይደለ 25% ማለት ነው። ኤች4 ሲባዛ በ25% ሲቀነስ ተቀናሽ ስንት ነው? 25% 850 ብር 850 ኮማ እናረግና አሁንም ኢፍ እንላለን። ብራኬት እንከፍታለን። ኤች4 ያው ኤች4 ደሞዝ ነው። ለዛ ነው ኢኳል ቱ ትሉና 14000 ማለት ነው። 14000 ከ14000 በታች ማለት ነው። ያ ማለት በ10000 እና በ14000 መካከል ያሉትን ማለት ነው። ስንት ነው የሚቆረጥባቸው? ኮማ እናረግና ኤች4 ሲባዛ በ30% ሲቀነስ 1350 ተቀናሹ ማለት ነው። ኮማ እናረግና አሁንም ኢፍ ነው የምንለው። ኤች4 አሁን እስከ 14000 ያሉትን ካልኩሌት አድርገናል። ስለዚህ ከ14000 በላይ ስለሆነ አሁን ለዛ ነው ኦር ኢኳል ቱ አንልም። ኢፍ ኤች4 ግሬተር ዛን 14000 ነው የምንለው። ከ14000 በላይ ስለሆነ በሬንጅ ውስጥ ማስገባት ስለማንችል ከ14000 በላይ ያለውን። ስለዚህ ኤች4 ግሬተር ዛን 14000 ከሆነ ኮማ እንልና የደሞዛቸውን ኤች4 ሲባዛ በ35% አይደለም የሚቆረጥባቸው 35% ሲቀነስ 2050 ብር ነው ተቀናሹ። እንዲህ አድርገን እንጨርሳለን ማለት ነው። ምናልባት ስፔሊንግ እናነሳሳት። ኢፍ ኤች4 ለዛ ነው ኢኳል ቱ 2000 እሺ ኮማ እሺ ኤች4 ከ4000 በታች ከሆነ እሺ 15% ሲቀነስ 300 እሺ ኤች4 ከ7000 በታች ከሆነ እሺ ኤች4 20% እዚህ ጋር ፐርሰንት ያስፈልገኛል። ኤች4 ሲባዛ በ20% ሲቀነስ 500 ኮማ እሺ ኤች4 ከ10000 በታች ከሆነ ኤች4 ሲባዛ በ25% ሲቀነስ 850 እሺ ኢፍ ኤች4 ደሞዛቸው ከ14000 በታች ከሆነ በ30% ሲቀነስ 1350 ከዛ ከ14000 በላይ ከሆነ 35% ሲቀነስ 2050 እንልና የተከፈቱ ብራኬቶችን በሙሉ እንዘጋለን ማለት ነው። ይሄው እዚህ ጋር እንደምታዩት ብራኬቶቹ እያንዳንዳቸው ከለር አላቸው። የመጀመሪያዋን ብራኬት ስንዘጋ የውስጠኛዋ ብራኬት ትዘጋለች ማለት ነው። ከዛ ቀጥሎ የውጨኛዋ አረንጓዴዋ እቺ ማለት ነው። ከዛ ቀጥላ እቺኛዋ ከለር፣ እዛ ቀጥሎ እቺኛዋን እንዘጋለን። እዛ ቀጥሎ
ይችኛውን አረንጓዴዋን እንዘጋለን። እዛ ቀጥሎ ነጩን እንዘጋለን ማለት ነው። እንዲህ እናደርግና ኢንተር ስንለው የደሞዝ ግብር ቁጭ ልልናል ማለት ነው። በዚህ መልኩ በእያንዳንዱ ደረጃ ያለው የደሞዝ ግብር ይመጣልናል ማለት ነው። ይኸው እንደምታዩት ደረጃ 1 ላይ ያሉ የመንግስት ሰራተኞች የሚቆረጥባቸው ግብር 700 ብር ማለት ነው ከ6000 ብር። ይኸው እንዲህ እያለ የመጨረሻው 39 ሺህ ብር ደሞዝ የሚከፈላቸው አመራሮች ግብራቸው 11600 ብር ይሆናል ማለት ነው። ከዛ ቀጥሎ የምናስረው ጡረታ ነው። ያው ጡረታ ቀላል ነው። ጡረታ ያው ማንኛውም የመንግስት ሰራተኛ የሚቆረጠው በ7% ስለሆነ ምንም ችግር የለውም። ጡረታ ያው የደሞዝን 7% ማለት ነው። ስለዚህ እዚህም ጋር እኩል ይሆናል እንልና ደሞዙ ያ ማለት H4 ማለት ነው። H4 ሲባዛ በ7% ነው ነው ቀጥታ ምን 7% እንለዋለን። ኢንተር ስንል ያመጣልናል ማለት ነው። ጡረታው ይሄ እያንዳንዱ ይመጣል ማለት ነው። ሌላው ግብርና ጡረታ ከአንድ ላይ ነው ተቀናናሽ የሚባለው ነው። ሁለቱም መደመር ነው ቀጥታ። ይሄ ግብር ነው፣ ይሄ ጡረታ ነው። ቀጥታ እንደምረዋለን ማለት ነው። ስለዚህ ግብሩ ማለት እዚህ ጋር እንደምታዩት I4 ማለት ነው። እኩል ይሆናል ትላላችሁ መጀመሪያ። ከዛ I4 ሲደመር ትላላችሁ። ጡረታው ደግሞ ማን ነው? J4 እንላለን። ከዛ ኢንተር ስንለው በቃ ደምሮ ያመጣልናል ማለት ነው። አሁን ይሄ ግብር ሲደመር ጡረታን ካልኩሌት ማድረግ ያስፈልገበት ዋናው ምክንያት የተጣራ ደሞዝ እዚህ ካልኩሌት ስናደርግ ከዋናው ደሞዝ ሲቀነስ ግብርና ጡረታ ሁለቱ ተደምሮ ስለሚቀነስ ለዛ ነው። ስለዚህ እዚህ ጋር የተጣራ ደሞዝን ካልኩሌት ለማድረግ እኩል ይሆናል እንልና የተጣራ ደሞዝ ለማግኘት ከዋናው ደሞዝ ይሄ ማለት አዲሱ ደሞዝ ሲቀነስ ግብርና ጡረታ እናደርገዋለን ማለት ነው። ዋናው ደሞዝ ማን ነው? H4 ሲቀነስ ግብርና ጡረታ የሁለቱ ድምር እዚህ ጋር አለ K4 ማለት ነው። K4 እኩል ይሆናል ስትሉት የተጣራው ደሞዝ እዚህ ጋር መጥቶ ታገኙታላችሁ ማለት ነው። በእያንዳንዱ ደረጃ ያለው የተጣራ ደሞዝ ይሄን ይመስላል ማለት ነው። እንደምታዩት እንግዲህ ደረጃ 8 አሁን ለምሳሌ አንድ በዲግሪ የተመረቀ አንድ ሰራተኛ በአዲስ ወደ መንግስት ተቋም ቢገባ 11500 ብር ይከፈለዋል። ከዛ ውስጥ እንግዲህ ተጣርቶ 8595 ብር ወደ ኪሱ ይገባል ማለት ነው። እዚህም ጋር እንግዲህ የመጨረሻው የአመራሮቹ ትልቁ ደሞዝ ደረጃ 22 39000 ብር የሚከፈለው የመንግስት ሰራተኛ ያው እንደምታዩት 14330 ብር የግብርና ጡረታ ተቆርጦበት ኔት የተጣራ 24670 ብር ይከፈለዋል ማለት ነው። እሺ ተመልካቾች እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ፣ ቻናሌንም ሰብስክራይብ አድርጉ። አመሰግናለሁ።